በዓለማችን ላይ በአንድ ታሪክ ውስጥ ይህን ያህል አስገራሚ ተቃርኖዎችን የያዘች ሌላ ሀገር የትም አታገኙም። እስኪ ያስቡት፣ ለ1000 ዓመታት ያህል በታላቋ ቻይና የፊውዳል ግዛት ስር ተገዝተው ማንነታቸውን፣ ቋንቋቸውንና ባህላቸውን ለማጥፋት ታላቅ ግፊት ቢደረግባቸውም አንድም ቀን ሳይንበረከኩ ማንነታቸውን ሳይቀይሩ የጠበቁ እጅግ ጽኑ ሕዝቦች የሚኖሩባት ምድር ናት። ይህ ብቻ አይደለም። በሁለተኛው የዓለም ጦርነት ላይ ከተጣለው አጠቃላይ ባሩድ በላይ ቦምብ የፈሰሰባት፣ በኬሚካል ዝናብ ደኖቿ የወደሙባትና የዓለማችን እጅግ ምስኪን የነበረች አገር፣ ትላንት የገዛ ልጆቿን መመገብ የከበዳት፣ ዛሬ ግን ኑሮ እጅግ ርካሽ ሆኖባት የዓለም ቱሪስቶች ለምግቧ ጤናማነት ብቻ ብሎ የሚጎበኟት፣ የሰው ሥጋን በቦምብ ማድቀቅ ቢቻልም የአንድን ሕዝብ የነጻነት መንፈስ ግን ፈጽሞ መግደል እንደማይቻል ለዓለም ያስተማረች፣ አሜሪካንና ፈረንሳይን የመሰሉ ኃያላን መንግሥትን ከመሬት በታች በጠባብ ዋሻዎች ውስጥ ሆኖ ያሸነፈ ሕዝብ ዛሬ ግን ያን ሁሉ ሰቆቃ ያደረሱባትን ጠላቶቿን በቂም ሳይሆን በይቅርታና በፈገግታ የምትቀበል። የሚገርመው ግን እነሱ ደግሞ የኛ የሆነውን የእናት ሀገራችንን ስጦታ ቡናን ወስደው የሀገራቸው ኢኮኖሚ ዋና ምሰሶ አደረጉት። ዛሬ ብራዚልን ተከትላ በዓለማችን ላይ ሁለተኛዋ ትልቅ ቡና አቅራቢ ለመሆን የበቃች ሀገር ናት ቬትናም። እንዴት በ40 ዓመት ውስጥ ብቻ የዓለማችን የቴክኖሎጂ ማዕከልና ግዙፉ ሳምሰንግ 60 ከመቶ ስልኮቹን የሚያመርትባት የምድር ቁንጮ ልትሆን ቻለች? ከ1000 ዓመት የባዕድ አገዛዝና ከጦርነት አመድ ውስጥ ተነስታ የጽናት የይቅርታና የቴክኖሎጂ ቁንጮ ወደ ሆነችው ወደ ቬትናም ምድር እንውሰዳችሁ። አስገራሚ ታሪኮችን፣ የተለያዩ ቦታዎችንና ባህሎችን እያስቃኘናችሁ እንቆያለን። ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ቬትናም በደቡብ ምስራቅ ኤሽያ በኢንዶ ቻይና ልሳነ ምድር ምስራቃዊ ጫፍ ላይ ትገኛለች። በካርታ ላይ ስትመለከቷት መልክዓ ምድሯ እንደ ዘንዶ የተጠማዘዘ ረጅምና ጠባብ የሆነ አስደናቂ የኤስ ቅርጽ ያላት፣ በሰሜን ከቻይና በምዕራብ ከላኦስና ካምቦዲያ ጋር ትጎራበታለች። በምስራቅና በደቡብ ደግሞ ከ3200 ኪሎ ሜትር በላይ በሚረዝም ማራኪ የደቡብ ቻይና ባህር ዳርቻ የተከበበች ናት። ቬትናማውያን መነሻቸው ከወዴት እንደሆነ ሲናገሩ ራሳቸውን የድራገን ልጆች ነን የሚሉ ሲሆን መሠረታቸው ከክርስቶስ ልደት በፊት ወደ 2879 ዓመተ ምህረት ይመልሰናል። እንደ አብርሃም የሚቆጠረውና የታሪካቸው መጀመሪያ የሆነው ኬንያንግ ቡንግ ይባላል። በታሪካቸው ከነሱ የሚቀድም ሰው አያውቁም። የቬትናማውያን አባት የድራገን ንጉሥ ማለት እሱ ነው። ይህ የድራገን ንጉሥ እህል ውሃ ሆኖበት ከሰው በላይ ከሆነችውና ከተራራ ከመጣችው አኮ ከተባለችው ውብ የተራራ ነዋሪ ጋር ተጋባ። ከትዳራቸውም 100 ልጆችን አፈሩ። እኛ የእነዚያ የአኮ ልጆች የልጅ ልጆች ነን ብለው በጽኑ ያምናሉ። ምናልባት ይህ ታሪክ ለእኛ ተረት ነው ብለን ልናልፈው እንችላለን። ለእነሱ ግን ለዘመናት በደማቸው ውስጥ የኖረና ሁላችንም የአንድ ማኅፀን ፍሬዎች ነን የሚል ትልቅ የአንድነት ስነ ልቦና የፈጠረባቸው የኩራታቸው መሠረት ነው። ለዚህ ነው ዛሬም ወደ የትኛውም የአገሪቱ ክፍል ይህንን ንግርት የሚያስታውሱ የድራገን ምስሎች በየቦታው የሚታዩት። ይህ አስደናቂ አንድነት በዕለት ተዕለት ሕይወታቸውም ይታያል። 100 ሚሊዮን ሕዝብ የሚኖርባት አገር ብትሆንም እርስ በርስ አንተ፣ አንቺ መባባልን አያውቁም። ሙሉ አገሩ ልክ አንድ አነስተኛ ቤተሰብ እናቴ፣ አባቴ፣ እህቴና ወንድሜ እየተባባሉ ነው የሚጠራሩት። በቡድን መስራትና መተጋገዝ በደማቸው ውስጥ ያለ ነገር ነው። የቬትናም ጽኑ ማንነት በአስፈሪ ፈተና ውስጥ ያለፈው ገና ድሮ ነው። የታሪካቸው መጀመሪያ ወደ ኋላ ቢመልሰንም ከክርስቶስ ልደት በፊት በ111 ዓመት ዓለም ግን የቬትናም ምድር ታላቅ ማት አስተናገደች። በኃያሏ የቻይና የሃን ሥርወ መንግሥት ወረራ ተፈጸመባት። በዚህም ምክንያት ለ1000 ዓመታት ያህል ቬትናም በታላቋ ቻይና የፊውዳል ግዛት ስር ወደቀች። ቻይናውያን ቋንቋቸውን፣ ባህላቸውንና የአኗኗር ዘይቤያቸውን በግዴታ በሕዝቡ ላይ ሊጭኑባቸው በብርቱ ቢሞክሩም የቬትናም ልጆች ግን አልተንበረከኩም። በውጭ የቻይናን ሕግ የተቀበሉ ቢመስሉም በቤታቸውና በውስጣቸው ግን የራሳቸውን ማንነት በጽናት ጠበቁ። የቻይናን የጽሑፍ ምልክቶች ወስደው ወደ ራሳቸው ቋንቋ ድምፅ በመቀየር የራሳቸውን ቋንቋ በድብቅ እየተናገሩ ቾኖም የተሰኘ ምስጢራዊ የጽሑፍ ፊደል እስከ መፍጠር ደረሱ። ይህ በባርነት ስር የመቀጥቀጥ መራራ ታሪክ የነጻነት ወኔያቸውን አላጠፋውም። ገና በ40 ዓመተ ምህረት ላይ የትሩንግ እህትማማቾች የተባሉ 2 ጀግና ሴቶች በዞኖች ላይ ተቀምጠው ወራሪውን የቻይናን ሰራዊት ፊት ለፊት በመጋፈጥ ታሪካዊና አስደናቂ ተጋድሎ አደረጉ።
ምንም እንኳን በወቅቱ ሀገራቸውን ሙሉ በሙሉ ነፃ ማድረግ ባይችሉም ለዘመናት ለሚቀጥለው የነፃነት ትግል ትልቅ የቁጭትና የጀግንነት ወላፈን አቀጣጠሉ። ቻይናውያን ለድፍን 1000 ዓመታት በሀገራቸው ምድር ላይ በጭቆና ቢቆዩም ቪየትናማውያን ግን ፍጹም ማንነታቸውን ሳይቀይሩ በትግል ቆዩ። በመጨረሻም የብዙ ዘመናት መራራ መስዋዕትነት ፍሬ አፈራ። በ960 ዓመተ ምህረት በባክዳንግ ወንዝ ላይ በተደረገው ታሪካዊ ውጊያ የቻይናን የባህር ኃይል አመድ አደረጉት። በዚህም ለ1000 ዓመት የዘለቀውን የባርነት ጨለማ ገፈው የመጀመሪያውን የነፃነት ዘመናቸውን በታላቅ ድል አበሰሩ። ከ600 ዓመታት በላይ በነፃነት ቢኖሩም በ17ኛው ክፍለ ዘመን ግን ያ ጠንካራ ክንዳቸው ለራሳቸውም አልተረፈም። በወቅቱ በነበሩት ሁለት ኃያላን ቤተሰቦች መካከል በተነሳ የሥልጣን ሽኩቻ አገሪቱ ለ200 ዓመታት በርስ በርስ ጦርነት ታመሰች። ይህ መከፋፈል ለውጭ ወራሪዎች መንገድ ጠረገ። በ1858 ፈረንሳይ ይህንን ክስተት በመጠቀም ቪየትናምን፣ ላኦስንና ካምቦዲያን በማካተት ኢንዶ ቻይና የተሰኘ ግዙፍ የቅኝ ግዛት መሠረተች። ቪየትናማውያን ለ87 ዓመታት ለነፃነት ከባድ ዋጋ ከፈሉ። መንገዱ ግን አልጋ ባልጋ አልነበረም። በዚያ የጭቆና ዘመን ዓለም ከጊዜ በኋላ ሆቺሚኒ ወይም የብርሃን አብሳሪው በሚለው ስሙ የሚያውቀው ጀግና ተወለደ። ሆቺሚኒ ወጣት እያለ በአንድ የፈረንሳይ መርከብ ላይ በኩሽና ረዳትነት ተቀጥሮ ሀገሩን ጥሎ ተሰደደ። ለብዙ ዓመታት በዓለም ዙሪያ ተጓዘ። በለንደን የቅንጦት ሆቴል ውስጥ ኬክ ጋጋሪ ሆኖ ሠራ። በፓሪስ ፎቶግራፍ በማደስ ኖረ። በዚህ ሁሉ ስደት ውስጥ ግን ቪየትናምን እንዴት ነፃ ማውጣት ይቻላል የሚለው ጥያቄ ብቻ ነበር በአእምሮው። ከ30 ዓመታት ስደት በኋላ ወደ ሀገሩ ተመለሰ። ሆቺሚኒ ተራ የፖለቲካ መሪ አልነበረም። ሕዝቡ አጎታችን ሆ እያለ የሚጠራው በጣም ቀላል ልብስ የሚለብስ ከገበሬው ጋር መሬት ላይ ተቀምጦ የሚመገብ የሕዝብ አባት ነበር። በ1945 የዓለም ፖለቲካ ተቀይሮ በሁለተኛው የዓለም ጦርነት ወቅት ጃፓን ፈረንሳይን አባራ ቪየትናምን ብትቆጣጠርም የጃፓን ቆይታ ግን ጥቂት ወራት ብቻ ነበር። ጃፓን በወቅቱ ተሸንፋ ስትወጣ ፈረንሳይ ዳግም ልግዛችሁ ብላ ተመለሰች። ነገር ግን በዚህ ወቅት በሆቺሚኒ የሚመራው ቪየትሚን የተባለው የነፃነት ኃይል አልተቀበላትም። በእሱ መሪነት የቪየትናም ሕዝብ ባደረገው ለ18 ዓመታት በተካሄደው መራራ ትግል በ1954 ዓ.ም የፈረንሳይን ዘመናዊ ጦር አሸንፎ ለዘላለም ከአካባቢው አባረራት። ፈረንሳይ ብትወጣም ቪየትናም ግን በጄኔቫ ስምምነት መሠረት በ17ኛው ፓራላል መስመር ለሁለት ተከፈለች። ለሁለት ስትከፈል በሰሜንና በደቡብ መካከል የተፈጠረው ልዩነት ቀላል አልነበረም። ታላቁ መሪ ሆቺሚኒ የሕይወት ዘመን ሕልሙን ማለትም የተከፋፈለችውን አገሩን መልሶ አንድ የማድረግና የማዋሃድ ብሔራዊ ዓላማን አንግቦ ተነሳ። በአንጻሩ ደግሞ በወቅቱ በዓለም የዓለም የካፒታሊዝም ኃያል የነበረችው አሜሪካ በደቡብ ምስራቅ እስያ የኮሚኒዝም ርዕዮተ ዓለም መስፋፋትን ለመግታትና ደቡብ ቪየትናምን እንደ ነፃ መንግሥት ለመገንጠል ቆርጣ ተነሳች። ይህ የጥቅምና የፖለቲካ ፍጭት ምድር ካስተናገደቻቸው እጅግ ዘግናኝ ከሚባሉ የ20 ዓመታት አሰቃቂ ጦርነት ውስጥ አንዱን ወለደ። ይህ ጦርነት በተራ የጦር መሳሪያዎች ፍልሚያ ብቻ የተወሰነ አልነበረም። ሰብአዊነትን ያራቆተ የቴክኖሎጂ ጭካኔ የታየበት እንጂ። አሜሪካውያን የቪየትናምን ሽምቅ ተዋጊዎች የሚደበቁባቸውን ጥቅጥቅ ያሉ ደኖች ለማውደምና ሰብሎችን ለማድረቅ ኤጀንት ኦሬንጅ የተሰኘውን እጅግ አደገኛና መርዛማ ኬሚካል በሰማይ ላይ እንደ ዝናብ አዘነቡት። በዚህ ሰይጣናዊ ኬሚካል ምክንያት በሚሊዮን የሚቆጠር ሄክታር ለምለም ደኖች፣ የእርሻ መሬቶች በአጭር ጊዜ ውስጥ ወደ መካነ አራዊትና ወደ አመድነት ተቀየሩ። ይባስ ብሎም መርዙ በአየርና በውሃ ውስጥ በመስረጽ በሚሊዮን የሚቆጠሩ ንጹሐን ዜጎችን መረዘ። ይህም በወቅቱ የነበሩትን ብቻ ሳይሆን ከጦርነቱ ዓመታት በኋላም የተወለዱ ሕፃናት ሳይቀሩ አካለ ስንኩል ሆነው እንዲወለዱ ያደረገ ዘላቂ የታሪክ ጠባሳ ጥሎ አለፈ። የአሜሪካ የብረት ክንድ እዚህ ላይ አላበቃም። ይቺ በቆዳ ስፋቷ አነስተኛ የሆነችውን አገር ለማንበርከክ የተጠቀመችው የአየር ላይ ጥቃት የማይታመን ነበር። አሜሪካ በቪየትናም ምድር ላይ ያዘነበችው የቦምብ ጋጋታ በሁለተኛው የዓለም ጦርነት ወቅት በመላው ዓለም በአውሮፓ በእስያና በአፍሪካ ከተጣለው ጠቅላላ ቦምብ በላይ በብዛት የሚበልጥ ነበር። ሰማዩ በጭስና በፈንጅ ሲታመስ፣ ምድሪቱ በቦምብ ጉድጓዶች ስትበሳሳም የቪየትናም ልጆች ግን ፍጹም አልተንበረከኩም። በመጨረሻም የዓለምን ኃያል መንግሥት በታሪኳ ትልቁን የሽንፈት ጽዋ እንድትጋት አደረጋት። አሜሪካ በቀላሉ የምታሸንፍ መስሏት የጀመረችውን ይህን ጦርነት በታሪኳ ትልቁን ኪሳራ ያስተናገደችበትና ለ2 አስርተ ዓመታት የቆሰለችበት ሆኖ ተመዘገበ። በዚህ ጦርነት 58200 አሜሪካውያን ሲሞቱ 300000 የሚሆኑት ደግሞ ቆስለዋል።
ይህ ከፍተኛ የሰው ኃይል እልቂት በአሜሪካ የውስጥ ፖለቲካ ላይ ትልቅ ለውጥ አመጣ። ከ1973 በፊት የነበረው የግዳጅ ውትድርና ሕግ ተቀይሮ ዜጎች በፈቃደኝነት ብቻ የሚሳተፉበት አዲስ ስርዓትም ተዘረጋ። ጦርነቱ በአሜሪካ ማህበረሰብ ውስጥ ቪየትናም ሲንድሮም የተባለ የስነ ልቦና ጠባሳ ጥሎ አለፈ። ይህም አሜሪካ ለብዙ ዓመታት ወደ ትላልቅ ጦርነቶች ከመግባት እንድትቆጠብ አደረጋት። የኢኮኖሚ ኪሳራውም ቀላል አልነበረም። አሜሪካ ከ100 ቢሊዮን ዶላር በላይ በአሁኑ ስሌት ደግሞ $1 ትሪሊዮን ገደማ በጦርነቱ ላይ አፍስሳለች። ይህ ወጪ ዶላር በወርቅ ይተመንበት የነበረውን ስርዓት አፍርሶ መንግስት ያለ ወርቅ ዋስትና የወረቀት ገንዘብ ወደ ማተም እንዲገባ አስገድዶታል። በመጨረሻም በ1975 አሜሪካ ጦርነቱን መቋቋም አቅቷት ቪየትናምን ለቃ ወጣች። ሰሜንና ደቡብ ቪየትናም ተዋህደው የአንድነት ሰንደቅ ዓላማቸውን ቢሰቅሉም ድሉ ግን ሌላ መራር ምዕራፍ ይዞ መጣ። በሚሊዮን የሚቆጠሩ ዜጎች አልቀዋል። መሰረተ ልማቱ ወድሟል። የእርሻ መሬቱ በኤጀንት ኦሬንጅ መርዝና ባልፈነዱ ቦምቦች ተበክሏል። አሜሪካ በጦር ሜዳ ያሸነፈቻት ቪየትናምን በዲፕሎማሲና በኢኮኖሚ ግንባር ልታንበረክካት ወሰነች። በጣለችባት ጥብቅ የንግድ ማዕቀብ ምክንያት ቪየትናም ከዓለም ገበያ ተገለለች። የዓለም ባንክና አይኤምኤፍ ብድር እንዳይሰጧት ተከለከለ። ከዚህም ውጫዊ ጫና በላይ ግን ሀገሪቱን ያደቀቃት የተከተለችው ጥብቅ የማዕከላዊ እዝ የኢኮኖሚ ስርዓት ነበር። ገበሬው ምርቱን ለግል መሸጥ አይችልም። ሁሉም ነገር በመንግስት ቁጥጥር ስር ወደቀ። በዚህም ምክንያት ምርታማነት ጠፋ። ቪየትናም የገዛ ዜጎቿን መመገብ አቅቷት ለከፋ ረሃብ ተጋለጠች። በ1980ዎቹ መጀመሪያ ላይ ከ70% በላይ የሚሆኑት ዜጎቿ ከድህነት ወለል በታች ይማቅቁ ጀመር። ነገር ግን በ1986 ዓመተ ምህረት ዶይሞይ ወይም ኢኮኖሚያዊ እድሳት የተባለውን ታሪካዊ ለውጥ አወጁ። አንደኛ፣ ለገበሬው ነጻነት መስጠት ወይም መሬት ላራሹ። መንግስት የጋራ እርሻዎችን አፍርሶ መሬቱን ለገበሬዎች በሊዝ ሰጠ። ገበሬው የደከመበትን ምርት ለራሱ እንዲጠቀምና ትርፉን በፈለገው ዋጋ እንዲሸጥ ተፈቀደለት። ይህም በአንድ ጀንበር ምርታማነትን ጨመረ። ቪየትናም ከረሃብ ወጥታ በጥቂት ዓመታት ውስጥ የዓለም ሁለተኛዋ የሩዝ ላኪ ሀገር ለመሆን ቻለች። ሁለተኛ፣ የጠላትን በር ማንኳኳት ወይም ዲፕሎማሲ ነው። ቂም ሆድ ይበላል የሚለውን መርህ በመከተል ጦርነት ካደረገችባቸው ሀገራት በተለይም ከአሜሪካ ጋር ግንኙነቷን ለማደስ በሩን ከፈተች። በ1994 አሜሪካ ማዕቀቡን እንድታነሳ አደረገች። ይህም የዓለም ባለ ሀብቶች ወደ ቪየትናም እንዲጎርፉ መንገድ ጠረገ። ሶስተኛ፣ ለትምህርትና ለቴክኖሎጂ ቅድሚያ መስጠት። ሀገሪቱ ያላትን አነስተኛ ገንዘብ በሙሉ በዜጎቿ ትምህርት ላይ አፈሰሰች። 97 በመቶ ዜጎቿን በማስተማር ለኢንዱስትሪ ዝግጁ የሆነ የሰው ኃይልን ፈጠረች። ይህ ውሳኔ በ30 ዓመታት ውስጥ ያመጣው የኢኮኖሚ ታምር ግን ዓለምን ያስገረመ ነበር። 70% የነበረው የሀገሪቱ የድህነት ምጣኔ በአስደናቂ ፍጥነት ከ2% በታች ዝቅ ብሏል። በ1986 የሀገሪቱ ጠቅላላ ኢኮኖሚ $5 ቢሊዮን ብቻ የነበረ ሲሆን ዛሬ ግን ከ430 ቢሊዮን ዶላር በላይ ደርሷል። ይህ ማለት ኢኮኖሚዋን በ80 እጥፍ ያሳደገ ታላቅ ተአምር ነው። ቪየትናም ጉልበቷን በፋብሪካዎች ላይ ያፈሰሰች። ዛሬም በመላው ዓለም የሚለበሱ እንደ ናይኪ፣ አዲዳስ እና ዛራ ያሉ ታዋቂ ብራንድ ጫማዎችና ጨርቃጨርቆች አብዛኞቹ የሚመረቱት በቪየትናም ግዙፍ ማኒፋክቸሪንግ ውስጥ ነው። ሀገሪቱ በጨርቃጨርቅና ጫማ ኤክስፖርት የዓለምን ገበያ ተቆጣጠራለች። የሚገርመው እኛ ኢትዮጵያውያን ለዓለም ስጦታ የሰጠነውን ቡና እነሱ ወስደው ዛሬ የሀገሪቱ ኢኮኖሚ ዋና ምሰሶ አድርገውታል። ነገር ግን ስለ ቪየትናም ቡና ስናወራ ዓለምን እያነጋገረ ስላለውና እጅግ ውድ ስለሆነው አንድ ልዩ የቡና አይነት ሳንጠቅስ አናልፍም። ካፌቾን ወይም ዊዝል ኮፊ በመባል ይታወቃል። ይህ ቡና የሚገኘው ሲቤት ከሚባሉ ዝንጀሮና ድመት መሰል እንስሳት እዳሪ ውስጥ ተለቅሞ ነው። እነዚህ እንስሳት በደመ ነፍሳቸው ምርጥ የሆኑትን የቡና ፍሬዎች መርጦ ይበላሉ። ፍሬው በሆዳቸው ውስጥ በሚያልፍበት ጊዜ በሰውነታቸው ውስጥ ያሉት ኢንዛይሞች ከቡናው ፍሬ ጋር ኬሚካላዊ ውህደት ፈጥረው መራርነቱን ያስወግዱታል። እንስሳቱ ፍሬውን በጽዳጅ መልክ ካስወገዱት በኋላ አርሶ አደሮቹ በጥንቃቄ ለቅመው አጥበውና አድርቀው እንዲቆላ ያዘጋጁታል። ይህ ቡና እጅግ በጣም አድካሚና ጥቂት እንዲሁም ተወዳጅና ጣፋጭ በመሆኑ በዓለም ገበያ ላይ 1 ኪሎ እስከ $600 ድረስ ይሸጣል። የቡናውና የጨርቃ ጨርቁ ታምር ብቻ አይደለም። ቪየትናም ዛሬ የዓለማችን የኤሌክትሮኒክስ ቁንጮ ሆናለች። የደቡብ ኮሪያው ግዙፉ ኩባንያ ሳምሰንግ በቪየትናም ላይ $20 ቢሊዮን በላይ አፍስሷል። ሳምሰንግ በዓለም ዙሪያ የሚሸጣቸውን ስልኮች 60 በመቶ የሚያመርተው እዚያው ቪየትናም ውስጥ ነው። እንደ አፕል፣ ኤልጂ እና ኢንቴል ያሉ ኩባንያዎችም በቢሊዮን የሚቆጠር ዶላር በማፍሰስ ሀገሪቱን የኤሌክትሮኒክስ መናኸሪያ አድርገዋታል።
ይበልጥ የሚያስገርመው ግን የወደፊት የሀገሪቱ ዕቅድ ነው። ቬትናም በጥቂት ሀገራት ብቻ የሚመረተውን የዘመናዊ ቴክኖሎጂ የስልኮች፣ የኤአይ እና ሮቦቶች ዋና አንቀሳቃሽ የሆነውን እጅግ ረቂቁን ሰሚኮንዳክተር ማይክሮቺፕስ ማምረቻ ማዕከል ለመሆን ከድሮ ጠላቷ ከአሜሪካ መንግስት ጋር ታላቅ ስምምነት ተፈራርማለች። አሜሪካ የቻይናን የቴክኖሎጂ የበላይነት ለመስበር ቢሊዮኖችን እያፈሰሰች የቺፕስ ፋብሪካዎችን ወደ ቬትናም እያዛወረች ነው። ትላንት በቦምብ የወደመችው ሀገር ዛሬ የዓለማችን ቴክኖሎጂ መጻኢ ዕድል የምትወስን ታላቅ የሲሊከን ሸለቆ ኃይል ለመሆን ተዘጋጅታለች። አሁን ደግሞ ወደ ቬትናም አስገራሚ ቦታዎችና ከተሞች እንውሰዳችሁ። ወደ ደቡብ ቬትናም ስንጓዝ መጀመሪያ የምናገኛት ከተማ ዛሬ ሆቺሚኒ ሲቲ ትባላለች። ቀድሞ ሳይጎን በሚለው ስሟ ትታወቅ የነበረ ቢሆንም በ1975 ሀገሪቱ ስትዋሃድ ለታላቁ መሪ ሆቺሚኒ ክብር ሲባል ስሟ ተቀየረ። ነገር ግን ዛሬም ሕዝቡ ሳይጎን ማለትን ይመርጣል። ከ9.3 ሚሊዮን በላይ ሕዝብ በሚኖርባት በዚች ከተማ እግራችሁ እንደረገጠ የሚገርማችሁ የሞተር ብስክሌት ብዛት ነው። በሀገሪቱ ከ70 ሚሊዮን በላይ ሞተሮች አሉ። በትራፊክ መብራቶች ላይ በሺዎች የሚቆጠሩ ሞተሮች ልክ እንደ ንብ ተሰልፈው ይታያሉ። መንገዱን ማቋረጥ ለቱሪስቶች ትልቅ ፈተና ቢሆንም ሚስጥሩ ግን በተረጋጋ እርምጃ መራመድ ብቻ ነው። ሞተረኞቹ ራሳቸው መንገድ እየቀያየሩ ይሸሻሉ። በተለይም በምሽት የሞተሮች ፍሰት በመንገዶቿ ላይ እንደ ብርሃን ወንዝ ሲፈስ ማየት ድንቅ ትዕይንት ነው። የከተማዋን ጥልቅ ታሪክ ለመረዳት ግን ከከተማዋ ወጣ ብሎ የሚገኘውን የኩቺ የምድር ውስጥ ዋሻዎችን መመልከት ይገባል። እነዚህ ዋሻዎች ከ250 ኪሎ ሜትር በላይ ርዝመት ያላቸውና በሰው ኃይል ብቻ በጥቃቅን መቆፈሪያዎች የተሰሩ ናቸው። በጦርነቱ ወቅት እንደ ሆስፒታል፣ ኩሽናና መኝታ ቤት ሆነው ያገለገሉ ሙሉ ከተሞች ነበሩ። ዛሬ ላይ ጎብኚዎች በእነዚህ ጠባብ ዋሻዎች ውስጥ ጎንበስ ብለው እየተሳቡ ሲገቡ ያን ጊዜ የነበረውን አስቸጋሪ ሕይወት በአካል ይለማመዱታል። በዚህ አስደናቂ ብልሃትና ጽናት ምክንያት ነው አሜሪካ ቬትናምን ለቃ የወጣችው። ወደ መካከለኛው ቬትናም ስታመሩ ደግሞ ልክ እንደ ጊዜ ማሽን ወደ 17ኛው ክፍለ ዘመን የምትመልሳችሁን ሆያን የተባለች ውብ ከተማን ታገኛላችሁ። ይቺ ከተማ በተለይ ፀሐይ ስትጠልቅ በየቤቱ ደጃፍ የሚበሩት በሺዎች የሚቆጠሩ ባለቀለም የሐር ፋኖሶች በብርሃን ያጥለቀልቋታል። ከሷ ቀጥሎ ደግሞ የባህር ዳርቻ ከተማዋ ዳናንግ ትገኛለች። በተረጋጋ መንፈስና ከወንጀል በጸዳው ድባቧ ምክንያት የእርጅና ዘመናቸውን በሰላም ለማሳለፍ የሚፈልጉ የውጭ አገር ጡረተኞች ተመራጭ መሸሸጊያ ሆናለች። ከተማዋ በታዋቂው የድራጎን ድልድይ የምትታወቅ ከመሆኑም በላይ በፎርብስ መጽሔት ከዓለማችን 6 ውብ የባህር ዳርቻዎች አንዷ ተብላ ተመርጣለች። ወደ ሰሜን ምስራቅ ስናመራም በዩኔስኮ የተመዘገበውን ድንቅ የተፈጥሮ ተአምር ሃሎንግ ቦይን እናገኛለን። በአረንጓዴ ውሃ የተከበቡ 1969 ደሴቶች ያሉበት ይህ ባህር ተንሳፋፊ ቤቶችን ቀልሰው በአሳ ማስገር የሚተዳደሩ 1500 የባህር ላይ ሰዎችን የምናይበት አስደናቂ ገነት ነው። በመጨረሻም የሀገሪቱ ዋና ከተማና የቬትናም ነፍስ የምትባለው ሃኖይ ትገኛለች። በዚች ከተማ ከሁሉም በላይ በቱሪስቶች ዘንድ አግራሞትን የሚፈጥረው በቤቶች መካከል ጥብቅ ብሎ በሚያልፈው ባቡር መንገድ ላይ የሚታየው ትዕይንት ነው። ባቡሩ በሚመጣበት ቅጽበት በመንገዱ ላይ የነበሩ ካፌዎች በአንድ አፍታ ተጠራርገው ይወጡና ባቡሩ ለጥቂት ሴንቲሜትሮች ተንጋግቶ ካለፈ በኋላ ሕይወት ወዲያውኑ ወደ ቀድሞ ቦታዋ ትመለሳለች። ይህም ያልተለመደና ቀልብን የሚስብ ቦታ ነው። ከነዚህ በተጨማሪም ቬትናም ውስጥ የአረንጓዴ እርሻዎች ያሉበት ሳፓ፣ ታሪካዊቷ የባህል ከተማ ህዌና በባህር ላይ በተንሳፋፊ ገበያዎቹ የሚታወቀው ሜኮንግ ዴልታ ባጭሩ የሚጠቀሱ ቱሪስቶች የሚጎርፉባቸው የሀገሪቱ የገቢ ምንጮችና ውበቷ ናቸው። በመጨረሻም ወድቆ መነሳትን፣ በመከራና በችግር መጽናትን፣ ይቅርታንና ከትላንት ጠላት ጋር አብሮ መስራትን ከቬትናም በላይ በግልጽ የሚያስተምር ሀገር በዓለም ላይ ማግኘት ያስቸግራል። ከአመድ ላይ ተነስታ የዓለም የቴክኖሎጂና የቱሪዝም ማዕከል ለመሆን የበቃችው ይቺ ምድር ለሰው ልጅ ጽናት ሕያው ምስክር ናት። የዛሬውን ጉብኝታችንን በዚሁ እንቋጫለን። ቀጣይ በሌላ አስደናቂ ዝግጅት እስከምንገናኝ ድረስ ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ አጋርነታችሁን አሳዩን።